ፊልድ ማርሻል ብርሃኑ ጁላ ሻቢያን ጋብዘውና ይዘው 1 ሚሊዮን ህዝብ ገድለው 100,000 ሴቶችንም አስደፍረዋል። ለዚህም አለቃቸው ጠቅላይ ሚኒስትሩ በፓርላማ ሻቢያን አመስግነውላቸዋል። ምክትላቸው አበባው ታደሰ የኤርትራን ጄኔራሎች እያወዳደሱ ሞታችሁ ሞቴ ነው ብለዋቸዋል። ይህ ከዘመናዊ የኢትዮጵያ ሰራዊት ኤታማዦር ሹሞች ሁሉ የሚለያቸው የአገር ክህደትና የወንጀል ድርጊት መሆኑ ሳይበቃ ተገንጠሉ ብለው በአደባባይ የተከሰቱ ኤታማዦር ሹም ሆነዋል። ኢትዮጵያ ትገንጠል የሚሉ የጦር ሰራዊቱ አለቃ ለኢትዮጵያ የሚሆን የባህር በር ላመጣ ነው ሲሉ በእርግጥም ፈገግታንም አግራሞትንም ያጭራል። እዚህ ውስጥ ግን አንድ ቅልጥ ግልጥ ያለ ቂም አለ ይላሉ አንድ የፊልድ ማርሻሉ የቅርብ ወዳጅ። ጥርሳቸውን እያንገጫገጩ የሚያወሩት ቂም ደግሞ ሻቢያ ላይ ነው። ጥያቄው ብርሃኑ ጁላ ተዋግቶ ስልጣናቸውን ባስተረፈላቸው እንደ ቀድሞ አለቆቻቸው እንደና አዲስ ተድላ ለቁም እስር ከመዳረግ ወይም ከመሰደድ ባዳናቸው ሻቢያ ላይ ምን አይነት ቂም በምንስ ምክንያት ሊኖራቸው ይችላል የሚለው ነው። ይህንን ጥያቄ ተከትለን የምንመዘው ክር ግን ብርሃኑ ጁላ ላይ ብቻ አይቆምም። ባጫ ደበሌ የተባሉት የኢሰፓም የኢህአዴግም የብልጽግናም ጄኔራል ተመሳሳይ ቂም አላቸው። የእሳቸው ቂም ደግሞ ተለጥጦ ጻድቃን ገብረትንሳኤ ላይ የደረሰ ሆኖ እናገኘዋለን። ቁም ነገሩ ግን የእነዚህ ብቻ አይደለም፣ የበርካታ ጄኔራሎች ቁጥራቸው ጥቂት ያልሆነ ሰዎችም ጉዳይ ነው። ያልተወራረደ ሂሳብ እንዴት የሚለውን ከመዘርዘራችን በፊት ግን ፊልድ ማርሻሉ ስለ ቂም ሳይሆን ስለ እንቅልፍ ሲያወሩ ለመስማት ሰከንዶችን እንጨምር። የባህር በር 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። ፊልድ ማርሻል ሆይ ቀይ ባህርና ሰላም በአንድ ጊዜ ይሳካሉ ብሎ መናገር አይጋጭቦትምን የሚለውን የሎጂክ ጥያቄ እንለፈው። ለአገር ድቀት፣ ለማዕቀብ፣ ለሰው ልጆች እልቂት ምክንያት የሚሆንን ምናልባትም የማያልቅና በትውልድ ቅብብሎሽ ሁሉ ሊቀጥል የሚችልን ጦርነት የሚወለድበትን የቀይ ባህርን አጀንዳ እናሳካለን ማለትና ሰላም እናመጣለን ብሎ መናገር በእርግጥም አብረው የማይሄዱ የሚጋጩ ነገሮች ናቸው። ፊልድ ማርሻሉና የብልጽግና ጄኔራሎችም ሆኑ አለቃቸው ጠቅላይ ሚኒስትሩ ለአገር የሚያስቡ ቢሆኑ የመጀመሪያው ስራቸው የሚቀጥለውም ሶስተኛውም ተግባራቸው ሰላም የሚመጣበትን የትኛውንም መንገድ መሞከር ነበር የምትል አንድ አስተያየት ሰጪ የእኛን ስልጣን ጥያቄ ውስጥ የሚከትን የትኛውንም ሰው እንገድላለን እናስራለንም 1000 ዓመትም በ10 ቢሊዮን ዶላር እንዋጋለን እያሉ የኢትዮጵያና ኢትዮጵያዊነት መስራች የሆነን ህዝብ ተገንጥለ ሂድ እያሉ ቀይ ባህርን ወደ ኢትዮጵያ ልንጠቀልለው ነው ሲሉ በእርግጥም የሚጋጭ ብቻ ሳይሆን የሚያስገርምም ንግግር ነው ስትል ትቀጥላለች። ብልጽግናዎች ስለ ቀይ ባህርና ጦርነት ሲያወሩ ዋናው ምክንያታቸው ብርሃኑ ጁላ እንዳሉት ለ30 ዓመት የተተኛ እንቅልፍ ሳይሆን ቂም ነው የሚል አንድ የዩኒቨርሲቲ መምህር በበኩሉ የአጀንዳውን ባለቤት ጠቅላይ ሚኒስትሩን ያስቀድማል። አብይ የሌጋሲ ጦትና ትልቅ የመሆን ፍላጎት መካከል የተቀረቀሩ ሰው ናቸው። በአገሪቱ ውስጥ የነበሩት የኢትዮጵያ መንግስታት ሁሉ ደማቅ አሻራ ያላቸው ናቸው። የየራሳቸውን ትተው አልፈዋል። ባለፈው 80 ዓመት የነበሩትን ብቻ በመጥቀስ እናብራራው ይላል። ቀዳማዊ ኃይለ ሥላሴን በኢትዮጵያ ዲፕሎማሲና ተቋማት ውስጥ በጠቅላላ ታገኛቸዋለ። ፍርድ ቤት ብትገባ የልደታ ፍርድ ቤትም የጠቅላይ ፍርድ ቤትም ቢሮዎች የሳቸው ናቸው። ህጎቹም እንዲሁ በአዲስ አበባ ውስጥ ከማዋለጃ እስከ አእምሮ ህሙማን ማገገሚያ ከሪፈራል ሆስፒታል እስከ ካንሰር ማዕከል ድረስ ሰርተው አልፈዋል። ቲያትር ቤት ብትገባ የእሳቸው ሆነው ታገኛቸዋለ። ዩኒቨርሲቲ ብትሄድ አዲስ አበባ ዩኒቨርሲቲ ቀዳሚ ስሙ ቀዳማዊ ኃይለ ሥላሴ እንደነበር ትረዳለ። ፓርላማው የሚሰበሰብበት አዳራሽ ብልጽግና ገንዘብ የሰበሰበበት የኢዮቤልዩ ቤተ መንግስት የእሳቸው መንግስት ውጤቶች ናቸው። የኢትዮጵያን ገናና የዲፕሎማሲ ዘመን የመራው የውጭ ጉዳይ ሚኒስቴር ብትሄድ ንጉሱ አሻራቸው ድምቅ ብሎ ታገኘዋለ። ደርግንም የመሬቱ ባለቤት ያደረገው የኢትዮጵያ አርሶ አደር አይረሳውም። የሶማሊያን ወራሪ በማሸነፍ ድል ያሳካ፣ መሰረታዊ ትምህርትን ያስፋፋ፣ በአዲስ አበባ ዙሪያ የችግኝ ተከላን ያካሄደ እያለ የሚዘግብለትንም ታሪክ ትቶ ሄዷል። ኢህአዴግም በ3000 ዓመት የአገሪቱ ታሪክ ታይቶ የማይታወቅን ልማት ያሳካ፣ ሚሊዮነር ገበሬዎችን የፈጠረ፣ ሚሊዮን አርሶ አደር ልጆቹን ያስተማረ፣ 46 ዩኒቨርሲቲዎችን ገንብቶ በ100,000 ኪሎ ሜትሮችን የአስፓልት መንገድ የሰራ፣ የኢትዮጵያን ህዝብ ከወረርሽኝ በሽታዎች አላቆ ኩፍኝና ፈንጣጣን ሳይቀር ታሪክ ያደረገ፣ የአገሪቱን ህዝብ የመኖር ጣሪያ 20 ዓመት የጨመረ፣ የድህነት ምጣኔን 23 በመቶ ድረስ እንዲቀንስ ያደረገ፣ የአገሩን ሉዓላዊነት ከውጭ ወራሪ ከአይኤምኤፍም ጥቃት የተከላከለ፣ የህዳሴ ግድብን እውን በማድረግ የ1000 ዓመታት ቁጭትን የተበቀለ እያለ ትውልድ የሚዘክረውን ሌጋሲ ትቶ አልፏል። ከዚህ ሁሉ በኋላ የመጡት አብይ አህመድ ታሪካቸው ምንድነው ከተባለ ከመቃብራቸው በላይ የሚውለው ሌጋሲያቸው
እንዲህ ተብሎ የሚነበብ ይሆናል። አንድ አብይ አህመድ የሚባሉ መሪ ነበሩ። ህዝባቸውን የቻሉትን በራሳቸው አቅም ያቃታቸውን በጎረቤት ትብብር ሲገድሉ ኖሩ። ከዚህም ሲብስ እርስ በርስ እንዲጋደል ይቀሰቅሱ ነበር። በዚህም ሚሊዮኖችን ገድለዋል። ይህንን ያህል ህዝብም ከእሳቸው በፊት ተገድሎ አያውቅም። በእርግጥ በትርፍ ጊዜያቸው የኮሪደር ልማት ብለው አምፖል ሰቅለው ሳር ተክለው ነበር። ነገር ግን ሳር የተከሉት ሰው ነቅለው ነበርና ብዙ ህዝብ ያለቅስ ነበር፣ ይሞትና ይራብም ነበር። በ5 ዓመት ውስጥ የአገሪቱን የድሃዎች ቁጥር 86 ሚሊዮን የሚያደረሱ ባለታሪክ ናቸው። ወገንን ከወገኑ አጫረሱ፣ ኢትዮጵያም ደማች፣ ደምም አለቀሰች እያለ የሚነበብ ታሪክ የሚኖራቸው ናቸው። እናም ይህንን ያስተዋሉና የማይዘነጉ የሚመስሉት አብይ አህመድ የሌጋሲ ጥረትና ትልቅ የመሆን ፍላጎት መሃል ተቀርቅረዋል የሚለው የዩኒቨርሲቲው መምህር በቀዳማዊ ኃይለ ሥላሴ ፖለቲካዊ ስህተት ወደ ኢትዮጵያ የተቀላቀለውን ደርግ በጠመንጃና በጉልበት አቆየዋለሁ ብሎ ያልቻለውን ኢህአዴግ ዋናው አጀንዳ ሰላም ነው፣ ያለ ወደብ ሰላምና ልማት እናሳካለን ብሎ ያጣጣለውን የአሰብ አጀንዳ መዘው ብቅ ብለዋል። ይህም ከነብርሃኑ ጁላ ቂም ጋር ገጥሞላቸዋል ሲል ያብራራል። ባህር በር እናገኛለን በቦሌም ሆነ በባሌ። ፊልድ ማርሻሉ ባሌም ሆነ ቦሌ ሳይሄዱ በፊት ኤርትራ ነበሩ። እሳቸው ብቻ ሳይሆኑ አሁን ከእሳቸው ስር ሆነው የተሰማሩት አብዛኞቹ የዛሬ ጀኔራሎች የድሮ ወታደሮች ሆነው ኤርትራ አሊያም ትግራይ ነበሩ። በዋና መምሪያ ደረጃ ካሉት የመከላከያ አመራሮች መካከል አሁን 71.4%ቱ ከፍተኛ ኃላፊዎች ምርኮኞች ኤርትራና ትግራይ የተዋጉ ናቸው። በአሁኑ ወቅት በመከላከያ ውስጥ ካሉት የእዝ አዛዦች ውስጥ 37.4 በመቶ የሚሆኑት የደርግ ወታደር ነበሩ። የአሁኑ የመከላከያ መረጃ ዋና መምሪያ ኃላፊ ጌታቸው ጉዲና የደርግ ወታደር ነበሩ። ደርግ ስፓርታ እያለ ያቋቋመው ሰራዊት አባል የነበሩት መኮንኑ ኤርትራ ውስጥ ከሻቢያ ጋር በተደረገው ውጊያ ስለመሳተፋቸው ማወቅ ባይቻልም ደብረታቦር አካባቢ በኢህአዴግ ታጣቂዎች ከተማረኩት የደርግ ወታደሮች መካከል አንዱ ነበሩ። የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌተናንት ጀነራል አብዱራህማን እስማኤል ምንም እንኳን የ604ኛ ኮር አባል ሆነው ሽሬ እንደ ስላሴ ላይ በህወሓት ታጣቂዎች የተማረኩ ቢሆንም ኤርትራም ላይ ከሻቢያ ጋር ሲዋጉ የነበሩ ናቸው። በመከላከያ ውስጥ የሚቀጠር፣ የሚባረር፣ የሚሞት፣ የሚቆስል፣ የሚጠፋ፣ የሚከዳ ወዘተ ወታደራዊ አሃዝ በዝርዝር እጃቸው ላይ የሚገኘው ጄኔራል ሀጫሉ ሸለመ የመከላከያውን የሰው ኃይል መምሪያ ያደረጋቸውን ዘመን ላይ ከመከሰታቸው 35 ዓመታት ቀደም ብሎ በኤርትራም በትግራይም የዘመተው የደርግ ሰራዊት አባል ነበሩ። የኮማንዶና አየር ወለድ እዝ አዛዥ ጄኔራል ሹማ ብደታ፣ የምስራቅ እዝ አዛዡ መሐመድ ተሰማ፣ የምዕራብ እዝ አዛዡ ሌተናንት ጄኔራል መሰለ መሰረት ተገኝ፣ በአሁኑ ወቅት የስትራቴጂክ መሳሪያዎች ኮር ዋና አዛዥ ግርማ ክበበው፣ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተርና ከጥቂት ሳምንታት በፊት ቀይ ባህርን የሚከፈል ከፍለን እናስመልሰዋለን ሲሉ የተደመጡት ጄኔራል ተሾመ ገመቹ፣ እነዚህ ሁሉ የደርግ ወታደሮች ሆነው ኤርትራም ትግራይም የዘመቱ የጦር ሰራዊቱ አባልና በመጨረሻም የተማረኩ ሰዎች ናቸው። አለቃቸው ፊልድ ማርሻሉም ኤርትራም ትግራይም ውስጥ የተዋጉ መሆናቸውን ራሳቸው ይናገራሉ። ከአስመራ ሰሜን ተዋግቻለሁ። ሸኢብ የሚባል ቦታ ላይ ተዋግቻለሁ። ማይሚዶ የሚባል ቦታ ላይ ተዋግቻለሁ። ትግራይም የተወሰነ ትንሽ ጊዜ ተዋግቻለሁ። ቂም የሚለው ጉዳይ የሚመጣው እዚህ ጋር ነው። ኢትዮጵያ እንድትገነጣጠል የሚጠይቁ፣ ኢትዮጵያ ሰላም እንዳትሆን አብዝተው የሚሰሩ፣ ሰዎችን የሚገድሉና የሚያጋድሉት ጄኔራሎች ለኢትዮጵያ ቀይ ባህርን እናመጣለን ብለው ሲናገሩም ከቂም ውጪ ምክንያት የላቸውም የሚለው ክርክር አሳማኝ የሚሆነው ለዚህ ነው። እነዚህ የዛሬ ጄኔራሎች ኤርትራንም ሆነ ቀይ ባህርን በጉልበት ብቻ የኢትዮጵያ አካል አድርጌ ያስቀረዋለሁ ያለው መንግስት ጠመንጃ ነካሽ አድርጎ ካሰማራቸው ወታደሮች መካከል የሚጠቀሱ ናቸው። ይሁን እንጂ በመጨረሻ ለሽንፈትና ለምርኮኛነት ተዳርገው ኖረዋል። ይህንን ለመበቀልም 30 ዓመት ማድፈጥና ጊዜ መጠበቅ አስፈልጓቸዋል የሚለውን አስተያየት የሚቀጥለው መምህሩ የደርግ ወታደር ሆነው የተሸነፉባቸውን ትግራይንና ኤርትራን የአብይ ጄኔራል ሆነው ሊሞክሩት ጀመሩ ይላል። አብይ አህመድ የሌጋሲ ወይም ለታሪክ የሚተው አንድ የስም መጠሪያ ሲቸግራቸው ቀይ ባህርን አነሱ። እነ ፊልድ ማርሻል ብርሃኑ ጁላ ደግሞ ሲቆዝሙ የኖረው ቂማቸው እኩል ተገጣጠመ የሚለው ይኸው አስተያየት ሰጪ ትግራይን ከራሱ ከሻቢያ ጋር ሆነው ተበቅለውታል፣ የሚቀራቸው ሻቢያና ኤርትራ ነው ይላል። በእርግጥ የድሮቹ የመንግስቱ ኃይለማርያም አስተላለቆች እነ ብርሃኑ ጁላ ብቻ ሳይሆኑ የእነሱ አለቃ የነበሩት የደርግ ጄኔራሎችም በትግራይ ጦርነት ወቅት የቻሉትና እንደ ካሳይ ጨመዳ ያሉት ከዘራቸውን እየያዙ ጦር ሰራዊቱ ጋር እየሄዱ ያልቻሉት በኢቲቪ ስቱዲዮ እየተገኙ እነ ፋሲካ ሲደልል በመንግስት ቴሌቪዥን እነ አዲስ ተድላም እንዲሁ ሲያደርጉ ታይተዋል። ያ ጦርነት ደርግና ብልጽግና የተጣመሩበትና ፕሮፓጋንዳውንም የ1970ዎቹ
ያስመሰሉት እንደነበር የሚዘነጋ አይደለም። የደርግ ዘመን ጄኔራሎች ብቻ ሳይሆኑ መድረክ መሪዎቻቸውም ጉሮሯቸውን አጽድተው እየጮሁ የታዩት በዚያ ቂምና በቀል በተወራረደበት የትግራይ ጦርነት ወቅት ነበር። አሁን ተረኛው የቂም ማወራረጃ መድረክ ኤርትራ የሆነ ይመስላል። ለዚህም ቀይ ባህር የተባለ የፓንዶራ ሳጥን ወለል ተብሎ እንዲከፈት እየተደከመ ነው። ለዚህ ደግሞ ኃላፊነትና ስምሪት ላይ ያሉት የአብይ አህመድ ጄኔራሎች ብቻ ሳይሆኑ የደርግም ወታደሮች እየተፈለጉ ሚዲያውን ሞልተውታል። እነ ኢቲቪ የባህር ኃይል አባል ሆነን ኤርትራ ነበርን የሚሉ ወታደሮችን ከጊዜ ብዛት የጠበባቸውንና የሰፋባቸውን ዩኒፎርም እያስለበሱ ያቀርባሉ። እና አማራ ቴሌቪዥን እነዚሁን የቀድሞቹን የኤርትራ ዘማቾች ስለ ቀይ ባህር እያስወሩ የደርግ ዘመን ትዝታቸውን ያስቆዝሟቸዋል። ቀይ ባህርና ህይወታችሁ ትዝታችሁ ቀይ ባህርንና ኢትዮጵያን የምታነጣጥለው ነገር አይደለም። የኢትዮጵያ የጦር መርከቦችም እንዲሁም የንግድ መርከቦች አሰብን እያሰብን እናገኛለን እንድናስብ የሞቱ ወንድሞቻችን አሉ። ባህር ወንበዴ ፓይሬትስ ጭምር ቀይ ባህር ላይ ኮንትሮል በማድረግ ስንንቀሳቀስ ነው ያሳለፍነው። ቀይ ባህር ከኢትዮጵያ እጅ እንዳይወጣ የኛን ችሎታ የኛን ብቃት ከኛ ይልቅ ጠላቶቻችን ያውቁታል። አጠገቤ መርከበኞች ጓደኞች ሲሰው በአይኔ መመልከት ችያለሁ። ይህ ልክ እነ ካሳይ ጨምዳና መሰሎቻቸው በትግራይ ጦርነት ጊዜ ከነበራቸው ሚና ጋር የተመጋገበው የቂም ጉዞ ኤርትራ ላይ የመድረሱ ምልክት ነው። አብዛኛው የአብይ አህመድ ጄኔራል ለኢትዮጵያ ግድ የሌለው ተገንጠሉ እያለ ተጋደሉም እያለ የሚናገር ደግሞም የደርግ ወታደር የነበረ መሆኑ በትግራይም ሆነ በኤርትራ ላይ ከቋጠረው ቂም የዘለለ አንዳች ለአገር የሚጠቅም ነገር የሌለው አሁን ቀይ ባህር ሲልም ይህንኑ ቂሙን ለማወራረድ በማሰብ ነው የሚለውን ሐሳብ የሚስማሙበት አንድ አስተያየት ሰጪ ይህ በሲቪል የደርግና የብልጽግና ባለስልጣናትም ዘንድ የሚስተዋል ነው ይሉና ሰሞኑን በጣና ፎረም ስብሰባ ላይ የተባለን ነገር ያነሳሉ። በደርግም ሆነ በብልጽግና ዘመን ቀጥለው ከተገኙ ባለስልጣናት መካከል በዚያ ዘመን የደህንነት መስሪያ ቤቱ ባልደረባ አሁን ደግሞ በውጭ ጉዳይ ምክትል ሚኒስትር የሆኑት ሀደራ አበራ አድማሱ ሰሞኑን በተካሄደው የጣና ፎረም ስብሰባ ላይ የኢትዮጵያ የባህር በር ጥያቄ 3 መሰረታዊ ምክንያቶች አሉት። እነዚህም ዲሞግራፊ፣ ኢኮኖሚና ደህንነት ናቸው። ተደብቀን የምናራምደው አጀንዳ ሳይሆን በግልጽ የታወጀ የመንግስት ዓላማ ነው ማለታቸው ተሰምቷል። እነዚህ ጄኔራሎችና ባለስልጣናት በእርግጥም ለኢትዮጵያ የሚያስቡ ቢሆኑ ኖሮ በአገር ውስጥ ያለውን ቀውስ ለማስቆም የሚያስችል ጥረት ያደርጉ ነበር፣ አለቃቸውን የሚያስገድዱ ነበር። ስለ ኢትዮጵያ ቢያስቡ ኖሮ ኢትዮጵያውያንን አይገድሉም ነበር፣ ኢትዮጵያ ትገንጠል አይሉም ነበር የሚሉ ታዛቢዎች ስለ ቀይ ባህር ሲያወሩ ትግራይን ያደቀቁበትን የበቀል ዱላ ኤርትራም ላይ ለማሳረፍ ተነስተዋል ይላሉ። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? እዚህ ጋር ጭብጨባ ቂምን አጅቦት እየታየ ነው። ፊልድ ማርሻሉ 200 ሚሊዮንን ከ2 ሚሊዮን ጋር አነጻጽረው ሲጠሩ 2 ሚሊዮን ህዝብ ጥቅማችንን ዘጋው ሲሉ 2 ሚሊዮን ኤርትራዊ ሁሉ ጠላታችን ነው እያሉ ነው። እንዲህ ያለውን የቂም አጀንዳ ለ30 ዓመታት ያደፈጡበትና ያሰላሰሉት የቀድሞቹ የደርግ 10 አለቆችና 100 አለቆች የዛሬዎቹ ጄኔራሎችና ፊልድ ማርሻል ቀይ ባህርን ሰበብ አድርገው ለመዝመት ሳይሆን ለማዘመት፣ ለመሞት ሳይሆን ለማስገደል የቆረጡ ይመስላሉ። በጉዳዩ ላይ ያደረ ቂም ካላቸውና ቀን ከሚጠብቁ ሰዎች መካከል አንዱ ባጫ ደበሌ መሆናቸውን የሚያነሱ ሰዎች ልክ እንደ ፊልድ ማርሻሉና ሌሎች የደርግ ዘመን ወታደሮች ሁሉ እሳቸውም የሚጠዘጥዝ ቂም አለባቸው የሚሉ የቅርብ ሰዎቻቸው በዚህ ምክንያት ጄኔራል ጻድቃን ገብረትንሳኤ ላይ ቂም እንዳላቸው አይደብቁም ይሏቸዋል። ባጫ ከሌሎቹ ለየት የሚያደርጋቸው የደርግ ወታደር ሆነው በኤርትራ ምድር የተማረኩ ብቸኛው የአብይ ጄኔራል መሆናቸው ነው። በወቅቱም ሻቢያዎች የወፍጮ ቤታቸው ሰራተኛ አድርገውኛል ብለው ብቻ ሳይሆን ድንጋይ እስከ ማስፈለጥ የደረሰ ግፍ ፈጽመውብኛልም ይላሉ። በ1990 ዓ.ም የምስራቅ እዝ አዛዥ ሆነው በሚሰሩበት ወቅት ሻቢያ ኢትዮጵያን ወረረ። እሳቸው ግን እምነት አልተጣለባቸውምና ውጊያውን እንዲመሩ ሳይደረጉ ቀሩ። ይህንን ውሳኔ ወስነውብኛል የሚሏቸውን የወቅቱን ኢታማዦር ሹም ጄኔራል ጻድቃንን እስካሁን እንደሚያማርሩባቸውም ይነገራል። እኔ በጻድቃን ሁሌም እንደተበሳጨው ነኝ። ሁሌም የሚያበሳጨኝ ኤርትራ በወረረን ወቅት ያንን ሁሉ ግፍ የፈጸመብኝን ሻቢያን እንዳልወጋ እኔን ሐረር እንድቀመጥ አደረገኝ።
እኔ አሁን ጡረታ ላይ ነኝ፣ ሻዕቢያ ኢትዮጵያን ቢወር ግን ወይም አንዳች ትንኮሳ ቢያደርግ ተራ ወታደር ሆኜ ዘምታለሁ እያሉ ይናገሩ የነበሩት ከ2010 ዓ.ም በፊት ከአብይ አህመድ መንገስ አስቀድሞ ነው። እናም የቀይ ባህር አጀንዳ እንዲህ ያሉ ወታደሮች የቋጠሩት ቂምና የለጋሲ ጦት የሚያሰቃያቸው መሪ ድምር እንጂ ለኢትዮጵያ ታስቦ ለኢትዮጵያ ሕዝብም ይሆናል ተብሎ ተጠንቶና ተዘጋጅቶ የተሰናዳ አጀንዳ አይደለም የሚባለው ለዚሁ ነው። መልካሙን ሁሉ መመኘት በዚሁ እንሰናበታለን።